ሰላም ጤና ይስጥልን ውድ አንትሮ ጆርናል ቤተሰቦች የከበረ ሰላምታችን ከያላችሁበት ይድረስ እያልን አዳዲስና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። በቅድሚያም ዋና ዋናዎችን እነሆ። በመጋቢት 2026 እንደ አውሮፓውያኑ አቆጣጠር በተከሰተው የኃይል አቅርቦት ቀውስ ምክንያት ዓለም በተግባር ወይም ዲፋክቶ ወደ ዓለም አቀፍ የእንቅስቃሴ ገደብ ወይም ግሎባል ሎክዳውን እየገባች መሆኑን የሚጠቁሙ መረጃዎች እየታዩ ነው። በሌላ በኩል ኢራን አሜሪካ ያቀረበችውን ባለ 15 ነጥብ የተኩስ አቁም የውሳኔ ሐሳብ ውድቅ ማድረጓን አንድ ከፍተኛ ባለስልጣን ለመንግስታዊ ፕሬስ ቲቪ ገልጸዋል። በመጋቢት 2026 እንደ አውሮፓውያኑ አቆጣጠር መረጃዎች መሰረት በተባበሩት አረብ ኤምሬትስ እና በኢራን መካከል ያለው ውጥረት ከፍተኛ ደረጃ ላይ ደርሷል። ዝርዝሩን የምናየው ይሆናል። ዛሬ መጋቢት 17 2018 ዓመተ ምህረት የተለያዩ የዜና ምንጮች እንደዘገቡት ራሽያ ወደ ኢራን ድሮኖችን መላክ ጀምራለች ተብሏል። በኢየሩሳሌምና በማዕከላዊ እስራኤል ከፍተኛ የፍንዳታ ድምጾች ተሰምተዋል። ዩናይትድ ስቴትስ ሊዩንዳስ ኢጂቪ የተሰኘውን አዲስ ራሱን ችሎ የሚንቀሳቀስ መከላከያ መሳሪያውን አስታውቃለች። በመጋቢት 2026 እንደ አውሮፓውያኑ አቆጣጠር በተከሰተው የኃይል አቅርቦት ቀውስ ምክንያት ዓለም በተግባር ወይም ዲፋክቶ ወደ ዓለም አቀፍ እንቅስቃሴ ገደብ ግሎባል ሎክዳውን እየገባች መሆኑን የሚጠቁሙ ሁኔታዎች እየታዩ ነው። ምንም እንኳን እንደ ኮቪድ-19 ወቅቱ ቤት ውስጥ ተቀመጡ የሚል ይፋዊ ትዕዛዝ ባይኖርም ቀውሱ ያስከተላቸው ተጨባጭ ሁኔታዎች ተመሳሳይ ውጤት እያመጡ ነው። የሎጂስቲክስ መዘጋት፣ የሆርሙዝ ወሽመጥ መዘጋት እና በኳታር ራስ ላፍን የጋዝ ተርሚናል ላይ የተሰነዘሩት ጥቃቶች በዓለም አቀፍ የጭነትና የትራንስፖርት እንቅስቃሴ ላይ ከባድ ገደብ ፈጥረዋል። የነዳጅ እጥረትና በረራዎች፣ ለአውሮፕላኖች የሚሆን ነዳጅ መታጣቱ አውሮፕላኖች ከአውሮፕላን ማረፊያ መነሳት ተስኗቸዋል። በመኪና ነዳጅ ላይም የተጣለው የ50 ሊትር ገደብ የሰዎችን እንቅስቃሴ ኢኮኖሚ ፍጥነት በከፍተኛ ሁኔታ ገድቦታል። የኮታ አጠቃቀም እንደ ህንድ፣ ሴልቪያን እና ፊሊፒንስ ያሉ ሀገራት ነዳጅን በቁጠባና በኮታ የማከፋፈል አዲስ ስርዓት በመጀመር ቀዳሚዎች ሆነዋል። ይህ ሁኔታ ሰዎች በራሳቸው ፍላጎት ሳይሆን ነዳጅና የትራንስፖርት አማራጭ በማጣታቸው ምክንያት ከቤታቸው እንዳይወጡ የሚያስገድዱ ኢኮኖሚያዊ እንቅስቃሴ ገደብ ተደርጎ እየታየ ነው። በሌላ በኩል ኢራን አሜሪካ ያቀረበችውን ባለ 15 ነጥብ የተኩስ አቁም የውሳኔ ሐሳብ ውድቅ ማድረጓን አንድ ከፍተኛ ባለስልጣን መንግስታዊ ፕሬስ ቲቪ አስታወቀ። እንደ ባለስልጣኑ ገለጻ ማንኛውም አይነት የተኩስ አቁም ስምምነት ሊደረግ የሚችለው በቴህራን ቅድመ ሁኔታዎችና የጊዜ ሰሌዳ መሰረት ብቻ ይሆናል። ቴህራን ጦርነቱን ለማቆም የሚከተሉትን 5 ዋና ዋና ቅድመ ሁኔታዎችን አስቀምጣለች። የመጀመሪያው ጥቃቶችና ግድያዎች እንዲቆሙ፣ በኢራን ላይ የሚሰነዘሩ ወታደራዊ ጥቃቶችና የታቀዱ ግድያዎች በአስቸኳይ እንዲቆሙ፣ በሌላ በኩል የጦርነቱ አለመቀጠል ዋስትና፣ ግጭቱ በድጋሚ እንደማያገረሽ የሚያረጋግጥ ዋስትና እንዲሰጥ፣ የካሳ ክፍያ፣ በጦርነት ምክንያት ለደረሰው ጉዳት የካሳ ክፍያ እንዲፈጸም። አራተኛው የሆርሙዝ ወሽመጥ ሉዓላዊነት፣ በሆርሙዝ ወሽመጥ ላይ ያለው የኢራን ሉዓላዊነት እውቅና እንዲሰጠው። አምስተኛውና የመጨረሻው በአጋር ኃይሎች ላይ የሚሰነዘሩ ጥቃት እንዲቆም፣ በቀጠናው በሚገኙ የኢራን አጋር ኃይሎች ላይ የሚፈጸም ጥቃቶች እንዲያቆሙ። ይህ የኢራን ውሳኔ በአሁኑ ወቅት በዓለም አቀፍ ደረጃ ዲፕሎማሲያዊ መፍትሄ ለመፈለግ እየተደረገ ያለውን ጥረት ይበልጥ አስቸጋሪ አድርጎታል። በመጋቢት 2026 እንደ አውሮፓውያኑ አቆጣጠር መረጃዎች መሰረት በተባበሩት አረብ ኤምሬትስ እና በኢራን መካከል ያለው ውጥረት ከፍተኛ ደረጃ ላይ ደርሷል። የተባበሩት አረብ ኤምሬትስ የግዛት ጥያቄ የምታነሳባቸው ደሴቶች አስመልክቶና ከኢራን የሚሰነዘሩ ጥቃቶችን ለመከላከል ወታደራዊ እርምጃ ለመውሰድ እየተዘጋጀች እንደሆነ ተዘግቧል። ዋና ዋና ነጥቦቹ የሚከተሉት ናቸው። የደሴቱ ውዝግብ፣ አቡ ሙሳ፣ ታላቋ ቱንቢ፣ ግሬተር ቱንቢ እና ትንቱምብ የተባሉት ደሴቶች በኢራን ቁጥጥር ስር ቢሆኑም የተባበሩት አረብ ኤምሬትስ የራሷ እንደሆኑ ትከራከራለች። የተባበሩት አረብ ኤምሬትስ ዝግጅት፣ ኤምሬትስ የአየርና የባህር ኃይሏን በከፍተኛ ዝግጁነት ላይ ያቆመች ሲሆን አስፈላጊ ከሆነም
የሆርሙዝ ስትሬትን ለመቆጣጠርም ወታደራዊ እርምጃ ልትወስድ እንደምትችል ተገልጿል። ይህ እርምጃ የተወሰደው ኢራን በክልሉ የኢነርጂ መስመሮች ላይ እያደረገችው ያለውን ጫና ለመቀልበስ ነው። የኢራን ማስጠንቀቂያ። የኢራን እስላማዊ አብዮት ዘበኛ በበኩሉ ከኤምሬትስ ግዛት ተነስተው በደሴቶቹ ላይ ጥቃት የሚሰነዝሩ ኃይሎች የማታስተናግድ ከሆነ በራስ አልሃይም ከተማ ላይ ደባሪ የተባለ የአጸፋ ጥቃት እንደምትሰነዝር አስጠንቅቃለች። የአየር መከላከል እርምጃዎች። ባለፉት ሳምንታት የተባበሩት አረብ ኤምሬትስ ከኢራን የተተኮሱ በመቶዎች የሚቆጠሩ ድሮኖችና ሚሳኤሎች የአየር መከላከያ ስርዓቷን በመጠቀም ማክሸፏን የመከላከያ ሚኒስቴር አስታውቋል። በአጠቃላይ ሁኔታው ወደ ቀጥተኛ ወታደራዊ ግጭት እያመራ ሲሆን የተባበሩት አረብ ኤምሬትስ ዝግጁ መሆኗንም ገልጻለች። ራሽያ ወደ ኢራን ድሮኖችን መላክ ጀምራለችም ተብሏል። ይህም በአሁኑ ባለው ግጭት ወቅት ከሞስኮ ወደ ቴህራን የተደረገ የመጀመሪያ የቀጥታ መሳሪያ ድጋፍ ሊሆን ይችላል። ይህን ድጋፍ የኢራን ወታደራዊ አቅም ለማጠናከር ታስቦ እንደሆነ የሚታመን ሲሆን ከድሮኖች በተጨማሪ የደህንነት መረጃዎች፣ የሳተላይት መረጃዎችን እና ሰብአዊ እርዳታዎችን ሊያካትት እንደሚችልም ተገልጿል። ይህ ዘገባ በሁለቱ ሀገራት መካከል ያለውን ወታደራዊ ትብብር ወደ አዲስ ደረጃ እንደሚያሸጋግረው እየተነገረ ይገኛል። በኢየሩሳሌምና በማዕከላዊ እስራኤል ከፍተኛ የፍንዳታ ድምጾች ተሰምተዋል። ዋና ዋና መረጃዎች። የሚሳኤል ጥቃት። ከኢራን የተተኮሰ የባላስቲክ ሚሳኤል ማዕከላዊ እስራኤልና በኢየሩሳሌም አቅራቢያ የሚገኘውን የማስጠንቀቂያ ደውሎች እንዲሰሙ ምክንያት ሆኗል። መመከታ። እንደ መጀመሪያው ወታደራዊ ግምገማ ሚሳኤል በእስራኤል የአየር መከላከያ ስርዓት መመከቱንና እስካሁን ምንም አይነት የሰው ጉዳት እንዳልደረሰም ተገልጿል። ተከታታይ ጥቃቶች። ይህ ጥቃት ባለፉት ጥቂት ቀናት በቴል አቪቭ እና በሌሎች ከተሞች ላይ ከደረሱት ተከታታይ የሚሳኤል ድብደባዎች ቀጥሎ የተከሰተ ነው። የአየር መከላከያ። በኢየሩሳሌም ሰማይ ላይ የተሰሙት ከፍተኛም የፍንዳታ ድምጾች የሚሳኤል መመከቻ ስርዓቱ ስራ ላይ በመዋሉ ምክንያት የመጡ እንደሆነ ተዘግቧል። የአካባቢው ነዋሪዎች ወደ መጠለያዎች እንዲገቡ ጥሪ የተደረገ ሲሆን ሁኔታው አሁን በቅርቡ እየተከታተሉ ይገኛል። ዩናይትድ ስቴትስ ሊዮንዳስ ኤጃቪ የተሰኘለት አዲስና ራሱን ችሎ የሚንቀሳቀስ የመከላከያ መሳሪያ አስተዋውቃለች። የማይክሮዌቭ ቴክኖሎጂ። ይህ መሳሪያ ከፍተኛ ኃይል ያለው የማይክሮዌቭ ጨረር በመጠቀም የድሮኖች የኤሌክትሮኒክስ ስርዓት በመረበሽ ከጥቅም ውጭ ያደርጋል። የድሮን መንጋጋዎች መመከት። በአንድ ጊዜ በርካታ ድሮኖች በጥቂት ሴኮንዶች ውስጥ ማጥፋት ወይም ማሰናከል ይችላል። መሳሪያው በራሱ የሚንቀሳቀስ ተሽከርካሪ ላይ የተገጠመ በመሆኑ በጦር ሜዳ ላይ በፍጥነት እየተዘዋወረ ጥበቃ ለማድረግ ያስችላል። ይህ ቴክኖሎጂ በተለይ አሁን ባለው የድሮን ጥቃቶች ስጋት በጨመረበት ወቅት የአየር መከላከያ አቅምን በእጅጉ እንደሚያሳድግም ታምኖበታል።